እንዴት ናችሁ? ምንም አይነት ኤዲቲንግ አልተጠቀምኩም። ይሄ ቀጥታ የስልኬ ካሜራ ነው እና ወሳኝ መረጃ ልንገራችሁ። በጽምዶን በተመለከተ ጽምዶን ተጠቅሞ ራሱን ማዳን ከሚፈልጉ ኃይሎች አንዱ ቲፒኤልኤፍ ነው እና ከውስጥ የጽምዶ በሚባሉ በዚህ በሱዳን ያሉት መረጃ ከደረሰ እንደሆነ ጽምዶ አሁን አንዱን በልቶ አንዱን መንገስ የሚፈልግ ኃይል ነው። ወይም ደግሞ ለምሳሌ ቲፒኤልኤፍ ዋናው መሪ በዚህ ጉዳይ ቲፒኤልኤፍ እና የሻዕቢያ ሰዎች ናቸው እና እነዚህ አካላት ራሳቸውን ለማዳን ሲሉ በዚህ በጽምዶ ውስጥ ያካተቷቸው ኃይሎች በተለይ አማራ ክልል ውስጥ አሉ። በጣም በሚገርም ሁኔታ በጣም አማራ ክልል ውስጥ ሌሎች ደግሞ የተቋቋሙ ድርጅቶች ሸንጎዎች አሉና እነዚህ ጨምሮ ነው። ባጭሩ ቲፒኤልኤፍ ራሱን ማዳን ይፈልጋል በእነዚህ ኃይሎች እና ከፊት የሚያሰልፋቸው እሱ ነው። እንዲሁም ከሎጂስቲክ ጋር በተያያዘ በጣም አደገኛ ቅርቃር ውስጥ መግባታቸው እንግዲህ የደረሰ መረጃ ያሳያል። ምንም አይነት ኤዲቲንግ አልተጠቀምኩም። ቀጥታ ነው የቀረስኩላችሁ። ፒክ አውት